እና እንዴት ልናገር ብዬ የሰየምኩት የቅምሻ አልበም ነገ ይወጣል እና ስለ ፕሮጀክቱ አንዳንድ ነገር በነግራችሁ ደስ ይለኛል። ፕሮጀክቱ ወደ 6 ወር 7 ወር አካባቢ ነበር የፈጀብን ለመስራት። እንደዛም ሆኖ ግን ውስጡ ያሉ ታሪኮች በተወሰነ ዓመታት መሀል ውስጥ የኖርኳቸውን ነገሮች ያጠቃልላሉ። እነዚህን 5 ሙዚቃዎች የመረጥኩበት ምክንያት ገና ወረቀት ላይ ከማረፋቸው በፊት ገና እየኖርኳቸው በነበረበት ጊዜ ላይ መናገር እየፈለግኩ መናገር እየነበረብኝ ሳልናገራቸው ያለፉ ስሜቶች ናቸው። ለዛም ነው ፕሮጀክቱን እንዴት ልናገር ብዬ የሰየምኩት። ምክንያቱም እነዚህ ሙዚቆችን እየኖርኩ በነበረበት ጊዜ ላይ ስጠይቀው የነበረ ጥያቄ ስለነበር ነው። እርግጠኛ አይደለሁም እነዚህ ሙዚቆች ሰምታችሁ እንድትወስዱ እንደፈለጉ፣ ግን አብኒ የጻፍኳቸው ነገሮች አብዛኞቻችን ውስጥ ኦልሬዲ ኤግዚስት የሚያደርጉ ነገሮች ናቸው እና አይ ቲንክ ስትሰሙት ሙዚቃውን ወደ ራሳችሁ ተመልሳችሁ እንድታዩ የሚያደርግ ይመስለኛል። እንዴት ልናገር 1-2 ሙዚቃ ታጡ የምትወዱት እርግጠኛ ነኝ። ሻውት አዩ፣ ቤተል፣ ፊሊክሲዮስ፣ ወንጌል እንደገና and everyone involved በሆነ መንገድ ግን ያ ወደታላችሁ ቤት ተስፋ አደርጋለሁ።